በሰላም በተረጋጋ ተስተካክሎ አንቺ ልጅ በጠበጥሽን ከኛ ህይወት መጥፋትሽ አልደረስኩብሽም። በቃ በይ ረፉ። ቆይ ተረጋጉ። አንቺ አንቺ የምትመጪው ተረጋግተሽ ታመጫለሽ። ስሚ ጽጌ ረፉ። ተረጋጉ። ናወሩ ባንዴ አንቺ ወይኔ ቆይ አሩታ ለምን ማትረጋጊ? አሩታ ተረጋጊ። ለምን ማትረጋጊ? ሩታ ለምን ማትረጋጊ? ተረጋጉ። አንቺ ሲጀመር ነው አንቺ ፈልጊ አልመጣም። ማን አባሽ ፈልግሻለሁ? እሱ ነው የምትፈልጊው? እሱ ነው የምትፈልጊው? ታዲያ አትረጋጉት። ጽጌ ለምን ደግሞ አትረጋጊው? ተረጋጊና ተረጋግታችሁ አልረጋጋም። አልሄድም የትም አልሄድም። ልቀቀኝ። የትም አልሄድም። ተረጋጊ። ቆይ አትረጋጊው። ነይ ላውራሽ ፈልጋለሁ። እንደውም ቆይ ጽጌ ምን እንደምታወሩ ለምን ዛሬ ምን ሆነሽ ነው? ፈልጋለሁ። ተረጋጊና ምን አገባኝ? አብርሃም ይቅርታ በጉልበት እናንተ ስትደባደቡ በጉልበት አይደለም እኮ። እሺ ቆይ ይቅርታ እሱም ያለበት አሳይ ይሄድለታል። አብርሃም እንዳትነካኝ፣ ልቀቀኝ። የምሬን ነው እኮ ልቀቀኝ። እሺ እኮ እኔ ልመታሽ አልፈልግም፣ አንቺ መምታትም አልፈልግም። አጠቃላይ ማለት ነው ወይ ያለበትን ቦታ አሳይ ወይ ይቅርታ በያት። ተወርዴ እሱ የት እንዳለ አላውቅም። ሳልሰኔ ሄዶ እኮ ተጣልተን ሄዶ ይቅርታ በያት። ምን ነው ተናነቀሽ እንደዚህ? እኔ ልጅ ለመሰንዘር ያነቀሽ ምን ነው ተናነቀሽ? ሌላ ነገር ውስጥ አትክተቱኝ። ምን እንዳታመጪ ሌላ ነገር ውስጥ ብትገቢስ? አብርሃም እንዳታመጪ ምን እንዳታመጪ በጥፊ ከርመሽ መታሻት አንቺ ነሽ አይደለ? አይ ናስፈቺ እኔ ቆሜ እንዳይሽ ጠብቀሽ ነበር። ገና እንደዚህ ጸጉርሽን ብጨመድደው ደስ ይለኛል። እሱ ሲኖር ነው እንዴ ጉራጉራ ሲል እሱ ሲኖር ነው እንዴ ያሳመንከኝ ነው። ያለበትን ቦታ ውሰጂ እያልኩሽ ነው። ያለበትን ቦታ ውሰጂ። ያሳመንከኝ ነው እኮ ያለበትን ቦታ ውሰጂ። ያሳመንከኝ ነው እንጂ እኮ ያለበትን ቦታ ውሰጂ እያልኩሽ ነው። ያንተ ስለላችሁ ተጣልተን ሄዶ አልኩ እኮ ለምን ሰማኝ? ሰው እያየን እኮ ነው። የራስሽ ማለት ነው። ይቅርታ በያት። ቀለል አድርጎና እንዲለቅሽ ከፈለግሽ ይቅርታ በያት። ከዛ እሱም ያለበትን ቦታ ሄደን እናገኝ። አታፍሪም እንዴ? እናንተ ሳኒ የሚያውቃችሁ እንደዛ እናንተ ስትደባደቡ ምንም አይደለም። ሰው ይሄ ነው ማለት ያልፈልግማ። እኛ ስትደባደቡ ሰው ላይ አብራም ተሳራኝ አትሞክረኝ። እያሰራራሽ አርፈሽ ነው። በቃ ከለላ አድርጊውና ይቅርታ በያት። አለቀ በቃ። አንቺን እንድለቅሽ ከፈለሽ እኔ እሱ ባገኝ ማስላሽ እንዴ በቃ የመጣሽበት አንቺ ነሽ አይደል? አይ ምን ቆይ እንደዚህ ከተለማመጥኩ ሁሉ ይቅርታ ልጠይቅ የምፈልገው ዝም በያት። ሩታ ዝም በያት። የመጣሽበት አንቺ ነሽ አይደል? ያሞነ የመጣሽበት አንቺ ነሽ። እሷ ላይ ራሳችሁልኝ እንጂ እኮ አልደረስኩባት። ማን ፈልጋ ነው አልሽ? ስለነበር ብዙ ነገር ተናግሬያለሁ። መጥቻትም ቢሆን ነው መታኛለች አልኩ። እሱ ደግሞ በጥፊ ለመጣሽ ይቅርታ ደግም ይችላል። አይገርምሽ? አብራማችን ካኝ እኮ ይቅርታ ማለት ጃኒ የት ያለው አታስቀይሽ ወሬ አብራችሁ ነበር። ተወኝ በቃ ቪዲዮ እየተቀረጸ ነው። ከለቀቁት ግን ምንም እንዳትል አብራም አብርሃም ወይኔ መላው አቆማልችልም። አብርሃም ተው እኮ ትግረዝኛለሽ። ምንድን ነው የምትለኝ ነገር? ቆይ ዝም በያት አብርሽ መጣታለች። እንዳታወሪ ውስታ እሷም እኮ መተኛለች። እንዴት ነው አገባኝ? ምን ብለሻል? ምን ብያለሁ? ላገላግላት ዝም በያት። አንድ ጊዜ እኔ እያወራሁት ነው አይደል? እኮ እኔ እያወራሁት ነው። ዝም በያት በቃ። ቶሎ በይ ከተመለስ ወይኔ ጉዴ ፈላ ዛሬ እናትጋኛ አብራም በእናትህ ምን ተለቅ ይቅርታ በያት እያልኩሽ ነው። በአጠቃላይ እኛ ደርሰንብሽ አይደለም ራስሽ ነሽ አይደል የደረስሽብን? አዎ በቃ ሶሪ በያት። እኛ እሱን በላገኘው መንገድ እኮ እሱን አገኘው። ስለሱ አያገባኝም። ከዚህ ሰማኝ እሺ የነበረው እሱ ስለነበረ ነው። ማውሪያ አውራለሁ ማውራት ፈልጋለሁ። አጠቃላይ ጋር ለምን ማውራት ስትደባደቡ እየዝም ያላችሁ አሉ ማለት ነው። አብረው ተመታ ያልኩኛ እና ታዲያ ተመታ ታዲያ ወንድ ዘንድ እንደ አረባ ገርንገርሽ ልጁ እስኪ ነሳው ድረስ ነው የመታው። እሺ አጣው እስኪ ነሳው ድረስ ነው የመታው። ታላቂ ስለሆነ እንጂ ምንም እንትን አይደለም ነበር። አሁንም ቢሆን ሰላም ስለምንፈልግ ነው። እኔም ሰላም ፈልጋለሁ። ስለዚህ ታውኝ ደረስሽብኝ እንጂ አልደረስኩብሽም። ሰላም ምናምን ትያለሽ እንዴ? ደግሞ ካሜራ ደቅነሽ ጠብቀሽኝ ሰላም ምናምን ትያለሽ እንዴ? እናገራለሁ መናገር ያለብኝ ምንድን ነው የምረጋጋው? በደምብ አንዴ ይቅርታ የምትጠይቀኝ እሷ እና በጉልበት ነው እንዴ? አንቺ ስለ ስርዓት ሲነጂ ስለ ስርዓት አፋን አትክፈት። ስለ ስርዓት አላስችልኝ አፋን አትክፈት። አንድ ነገር ልንገርሽ፣ ይሄ ልጅ ማለት ነው ጥርሱን አውልቆት ቢሆንስ ጥርሱን አውልቆት ቢሆንስ
አፍንጫው ደም ነው እስኪነሳው ድረስ ነው የሚመጣው። እሱ ነው እኮ የመተው። ምን ላድርግ? አብራችሁ አልነበራችሁም እንዴ? እኔ መተው አብራችሁ አልነበራችሁም እና በቃ ወንድ ልጅ ነው። ሁለቱ ተደባደቡ፣ ነሰረው። በቃ ያጋጥማል እኮ ሻውን ማለት ነው። አንቺ ለምንድን ነው ሌላ ስሜት ውስጥ ነው የመከችኝ? እሺ ምን ፈለግ? አሁን ምንም አይደለም ካንቺ የምፈልገው። በቃ አደረገ። አንተ ምንድን ነው ለማንም ይቅርታ አላደረገ እኮ። እሺ ያለበት ቦታ ወሰጅና ያለበት ቦታ ወሰጅና አላውቅም፣ የት እንዳለ አላውቅም። አሁን በዚህ ፍጥነት ውስጥ ከግቢ ያወጣም እግዚአብሔርን ተቃልተን የተለያየ ነው። የት እንዳለ አላውቅም። እየማልኩልህ ነው አብርሃም። ካላመንከኝ ምንም ማድረግ አልችልም። በቃ እኮ እሺ ይቅርታ ቢያትና ምን ይታመናል ደግሞ እንጂ ይቅርታ አላጂ ለምን ይቅርታ ቢያት ለምን እንዴ? በጉልበት እንዴ? በጉልበት አይደለም ይቅርታ ቢያት እያልኩሽ እያስከኝ ነው። በጣም እያስከኝ ነው አንገቴን። ወይ ይቅርታ ቢያት አንዴ ግልጻ ሰላም ውድና የተከበራችሁ የጨልጨለቅ ዩቲዩብ ቻናል ተከታታዮች ሰላማችሁ ይብዛ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ እንዳያችሁት መግቢያ ላይ ቪዲዮ በድምጽ ነው ያመጣሁት ዛሬ። አብራችሁን ስለነበራችሁን አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ወደ ቤተሰባችን ተቀላቀሉ። ነባሮች ቪዲዮ ላይክ እያደረጋችሁ ጀምሩ፣ ጨርሱት። እናመሰግናለን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። የጨልጨለቅ ዩቲዩብ ቻናል ነው። ቻናሉን ሰብስክራይብ ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ቤተሰቡ ነው። መልካም ቆይታ እኛ ጋር